ነጠራት በል አንዳንዱ እንዲም ይትላል በቃ ትንሽ ዱንያ ሳያስቡ ይሰጣል የሆነች መኪና ይሰጣል ባፍንጫው ማውራት ይጀምራል ምንድነው እዚህ አካባቢ ደግሞ ዳሃ በዛ ምናምን ይላል አስሉን ይረሳል በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል ረህመት ያለው የዳሃ ሰፈር ነው የጠፋ ዝናብ ቢመጣ የዳሃ ሰፈር ነው በዳሃ ዱዓ ነው ማንንም ያለው ዓለም ያለችው በዳሃዎች ዱዓ ነው በሚስኪኖች ዱዓ ነው كما قال الرسول عليه الصلاه والسلام አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት የሰው ልጅ በፕሮቶኮል አይጠቃም ፕሮቶኮሉ ትልቅ ስለሆነ ትልቅ ያደርገው ትንሽ አለባበስም ስለለበሰ ትንሽ ያደርገው የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው ስነ ምግባር ብቻ የፈለገ ካፒታል ያምጣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልቡስ መግባት አይችልም ሰጥቶ ሞት ይላል አይደል እንዴ ተቀበሎም እኮ ይላል ሰጥቶ ሞት 10000 ስንጠብቅ 2000 ይሰጣል ሰጥቶ ሞት ይላል እኮ ሰጥቶ የሰው ቀልብ መግባት አትችልም በስነ ምግባር ግን የሰው ቀልቡስ መግባት ይችላል መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን አደራችሁ አላህን የምንጠይቀው ስነ ምግባር በጣም ያጣናቸው ነገሮች ስነ ምግባር ካለ ወላሂ ሁሉም ቀላል ሁሉ ሳሰራ እንዳትበላ አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ ባልሰራው ወላ ፔሮል ላይ እንዳትፈርም ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን ሰፈሮቻችን ያሉ ወንድሞቼና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተ በአይን ግን አሳድጋለች ልጄ ደህና ዋልክልኝ እያለች ነበር እቺን ሰትዮ ነው እኮ የምትخدመው ቁጭ ብለን ወንበር ላይ ምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው ምን አይነት ማስተር ነው ያስከው ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም ቁም ሌላ ኢላ ቀሊላን የተባሉት ሌሊቱን ቁም ትንሽተኛ ነው የተባሉት እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም ከቀበሌ ጀምሮ ያለ ሰው ዝም ብለ ደሞዝ አትብላ አይጣፍጥም ምግቡ አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ መጀመሪያ ስራ ላይ ጨው ስለሌለው ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ የማይገባን ደሞዝ ወስደነዋ ሰው خدመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ የሐላል ብር ሁሌም ጣፋጭ ነው አላህ ትጎዳለ ብሎ ካልጻፈ ማንንም አይጎዳም ማንንም አይጎዳም አላህ የጻፈብህ አይቀርም ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ 1000 ዶክተር ስላየም አድንም አንድ ሰውም ብቻ ስላከመም ደግሞ አትሞትም አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለህ ትሄዳታለህ ገና ነው ካለ ደግሞ ትቀጥላለህ ማንም አንተ ሉግዳቢል ወላሂ መጉዳት አይችልም ቢጎዳማ ስንቱ ይጨርስ ነበርኩ ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን كما قال الرسول عليه الصلاه والسلام ወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል ኢስቲግፋር ነው ጌታዬ ወይ ምህረት አንተን እጠይቃለሁ اذا حصرت فاستغفر الله ወንድሞች ላይ ምቀኝነት ከች ሲልብህ አስተግፍሩላህ ጌታዬ ሰጪው አንተ አይደለም ከልካይ አንተ አይደለም ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለበት ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ደሞዙ 14000 ብር ነው የቤት ኪራይ 20000 ብር ነው የሚከፍለው እንዴት ነው የኖረው ታዲያ በረህመቱ ነው ብዙ አይነት ኑሮ ያላለ ወላሂ አንተ ትልቅ ሰው ነህ
የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ። የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ። ምንም የምትሸማቀቀው ነገር የለማ። ውስጥ ምንም ነገር የለም። ያስለቀስከው ሰው የለም። የሚያገላምጥ ደሞ መጣ የሌባ አትባልም። አንተ ጥረነዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው። እዛ ስትሄድ እዚህ ጋር ዳቦ ቤት ስትከፍት እምቢ ሲልህ፣ ስጋ ቤት ስታደርገው እምቢ ሲልህ፣ ኪዮስክ ስታደርገው እንዴት ያምራል! ይሄ ህይወት ማለት እኮ ይሄ ነው። ገንዘቡም አይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከልህ ገንዘብ እኮ አንድ አይደለም። ከአሜሪካማ ሲላክልህ ኡማውን ሁሉ ነው መጋበዝ የምትፈልገው። ምን ልጋብዝ ትለዋለህ? በቃ ጥብሲን ሁሉ ቅቅሉን ልትለዋለህ። አሜሪካን ግቢ ሄደ ጥረት አድርገ የደከምካት ሳንቲም ግን ትቋጥራታለህ። ቆይ እስቲ ይሄ ለእንትን ይሆናል ትላለህ። ይሄ ለእንትን ይሆናል። ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ አይደለም ምን መድበው ለቤት ኪራይ፣ ለትምህርት፣ ለወተት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም። ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ። የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው። ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም። እነዚህ ሶስቱ ናቸው። ባይሆን አሉ እሳቸው ኩራት ማለት አሉ አልኪብ ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ። እንዳትረሷት በደንብ አስመሩባት። ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ። ትላንት ወልዶ እንዴት ከዚህ ልጅን ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው። ሐቅ አይደለም ሐቅ ነው መቀበል ነው። ሐቅ ከማንም ቢሆን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ወልዶ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም። ሰው ሲናገር ደግሞ ይቆጨዋል። ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው። አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ የውመል ቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች አራት ነገር ሳይጠይቁ አያልፉም ተብሏል። አራት ነገር ማንም ሰው ሳይጠይቅ አያልፉም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ? በምን አወጣ? ከየት አወጣ? በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል የሰው ልጅ? ይሄ ከባድ ነገር። ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ። ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ። 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም። አላህ ወደ 10 ፎቅ ሊሰጠው ይችላል። እኛ ምን አገባን? نحن قسمنا بينكم እያለ አላህ እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው።